ከስራ ጋር የተያያዘ ጭንቀት ለአስም ሊያጋልጥ ይችላል። ስራዬን ላጣ እችላለሁ የሚል ስጋትና ጭንቀት በአስም የመያዝ አደጋን ሊጨምር እንደሚችል በአውሮፓ የተደረገ አዲስ ጥናት አመለከተ። ጥናቱ በጀርመን የሚገኙ ከ7000 በላይ ተቀጣሪ ሰራተኞችን ያሳተፈ እንደነበር ታውቋል። እነዚህ ተሳታፊዎች አውሮፓ የኢኮኖሚ ድቀት ባጋጠማት ወቅት እንደ አውሮፓውያን አቆጣጠር ከ2009 እስከ 2011 ዓ.ም ስለ መተንፈሻ አካላት መዛባትና በሁለት ዓመት ውስጥ ከስራችን እንፈናቀላለን ብለው ያስቡ እንደሆነ ተጠይቀው መልስ ሰጥተዋል። ጥናቱ በተካሄደባቸው ጊዜያት ከተሳታፊዎቹ ውስጥ ከ100 በላይ የሚሆኑት አዲስ የአስም በሽታ እንደተቀሰቀሰባቸው ሄልዝ ዴይ ኒውስ ጥናቱን ጠቅሶ ዘግቧል። ከስራ ጋር የተገናኘ ጭንቀት 25 በመቶ ባደገ ቁጥርም በአስም የመያዝ አደጋ በ24 በመቶ እንደጨመረ ተመራማሪዎቹ ጠቁመዋል። ስራ የማጣት እድላችን ከፍተኛ ነው ብለው ያስቡ የነበሩት ተሳታፊዎችም በአስም የመያዝ እድላቸው ወደ 60 በመቶ ማሻቀቡን ጥናቱ ጠቁሟል። በሁለት ዓመት ውስጥ ስራችንን የማጣት እድላችን ዝቅተኛ ነው ወይም ስጋት የለብንም ካሉት ይልቅ ስራ የማጣት እድላችን ከፍተኛ ነው ያሉት በእድሜ ወጣት፣ በትምህርት ብዙ ያልገፉ፣ ያላገቡና ዝቅተኛ ወርሃዊ ደሞዝ ያላቸው እንደነበሩ ተመራማሪዎቹ ገልጸዋል። የስራ ማጣት ያሰጋቸው ተሳታፊዎች ቋሚ የስራ ኮንትራት የማግኘት እድላቸው እጅግ ዝቅተኛና በድብርት ለመሰቃየት የበለጠ የተጋለጡ እንደነበረም ጥናቱ ይጠቁማል። የጥናቱ ውጤቱ ባለፈው ሳምንት ጆርናል ኦፍ ኢፒዲሚዮሎጂ ኤንድ ኮሚኒቲ ሄልዝ ላይ እንደወጣ ተገልጿል። ጥናቱ ከስራ ጋር የተያያዘ ጭንቀት ለአስም መንስኤ እንደሆነ አላረጋገጠም ይላሉ ተመራማሪዎቹ። ነገር ግን ቀደም ሲል በስነ ልቦና ጭንቀት ላይ የተደረገ ጥናትም ለአስም አደጋ የሚያጋልጥ ምክንያት ሊሆን እንደሚችል ደርሰንበታል ብለዋል። የጥናቱ ውጤቱ በኢኮኖሚ ድቀቱ ወቅት በእንግሊዝ የመተንፈሻ አካላት መዛባት በከፍተኛ ሁኔታ የጨመረበትን ምክንያትም ሊመልስ ይችላል በማለት ተመራማሪዎቹ በጆርናሉ ጋዜጣዊ መግለጫ ላይ አስፍረዋል። ይሄ በዚህ እንዳለ የአባቶች አጫሽነት ህፃናትን ለአስም በሽታ እንደሚያጋልጥ በጀርመን የተካሄደ ጥናት ጠቁሟል። በተለይ አባት የረጅም ጊዜ አጫሽ ከሆነ ህፃኑ በአስም የመያዝ እድሉ በከፍተኛ ደረጃ ይጨምራል ብለዋል አጥኚዎቹ። ቀደም ሲል የአባት ማጨስ በህፃኑ ላይ ስለሚያስከትለው አሉታዊ ተጽዕኖ ማንም ትኩረት ሰጥቶት እንደማያውቅ ያወሱት ተመራማሪዎቹ አዲሱ ጥናት የእናትየዋን ያህል አባትም በልጅ ጤና ላይ ይህን ያህል ተጽዕኖ እንደሚያሳርፍ መታወቁ ጠቃሚ ነው ብለዋል።